ጀርባ የምትመለከቱት ሆቴል በፓኪስታን ዋና ከተማ ኢስላማባድ ከውጭ ጉዳይ ሚኒስትሩ ቢሮ ጎን የሚገኘው ሴሬና የሚባለው ሆቴል ነው። እዚህ ሆቴል ውስጥ ነው እንግዲህ ዓለም በሙሉ ተስፋ እያደረገበት ያለው ድርድር ይካሄዳል ተብሎ የሚጠበቀው። ኮንፈርም አይደለም ከሴኩሪቲ ትሬት አንጻር ወር ከጸጥታ አንጻር እንግዲህ ቦታው ኮንፈርም ያልተደረገ ቢሆንም ግን የዚህ ሆቴል ይህን የሚያክል በጣም ዘመናዊ ሆቴል ነውና የዛ ሆቴል ውስጥ አልጋ ይዘው የነበሩ ሰዎች ኢሚዲየትሊ እንዲወጡ እስከ ትናንት ድረስ ክሊር አውት እንዲያደርጉ ከመንግስት ትእዛዝ መሰጠቱን ተከትሎ ክሊር አውት ተደርጓል። ሰው ለዚህ ነው እየተባለ ያለው። በሌላ በኩል እንግዲህ ድርድሩ በዛሬው ዕለት ጁምዓ ይካሄዳል ተብሏል። ፓኪስታን በሙሉ ማለት እስላማባድ ዋና ከተማ በሙሉ is on ሎክዳውን ውስጥ ነው ያለችው። ከፍተኛ የሆነ የሰራዊት ኮንቮዮች እየታዩ ነው ያሉት። የፓኪስታን ዋና ከተማ ኢስላማባድ ውስጥም ሆነ ኢስላማባድ ዙሪያ ላይ ከፍተኛ የሆነ ጥበቃና የጸጥታ ኃይሎች እየታዩ ነው ያሉት። እንዲሁም ደግሞ ፓኪስታን ደግሞ ሆሊዴ አውጃለች። እንግዲህ ሁለቱን ቀናቶች የመንግስት ሰራተኛም ትምህርት ምናምን ነገር እንዲቀርና ሰው ቤቱ እንዲቀመጥ አድርጋለችና ከፍተኛ የሆነ የሴኩሪቲ እንቅስቃሴዎች አሉ እንግዲህ ለዚህ ድርድር ዝግጅት። ምክንያቱም ይህ ድርድር ዝም ብሎ በሁለት ሀገራቶች መካከል ያለ ድርድር ሳይሆን ዓለምን በሙሉ ያናወጠ ችግር ለመፍታት የሚደረግ መሆኑን ተከትሎ ከፍተኛ ጥንቃቄ እየተሰጠው እንዳለ በፓኪስታን በኩል እየታየ ነው ያለው። ለማንኛውም እዚህ ሆቴል ውስጥ እንግዲህ በኢራን በኩል መሐመድ ባጋር ጋሊባፍ የኢራን ፓርላማ አፈ ጉባኤ የሆኑት መሐመድ ባጋር ጋሊባፍ እና የኢራኑ ፎሬን ሚኒስቴር አባስ አራጂ ይገኛሉ ተብሏል። በአሜሪካ በኩል እንግዲህ ፎር ዘ ፈርስት ታይም ኤቨር አሜሪካና ኢራን በሚያደርጉት ድርድር ፎር ዘ ፈርስት ታይም ኤቨር እንግዲህ በጣም ሃይ ኦፊስ የያዙ ሰው ይገኛሉ ተብሏል። እሳቸው ምክትል ፕሬዚዳንቱ ጄዲ ቫንስ ናቸው። እንግዲህ ጄዲ ቫንስ ይገኛሉ ሞር ይመሩታል ተብሏል። ጄዲ ቫንስ እና ጄሬድ ኩሽነር እና ስቲቭ ዊትኮፍ ናቸው እንግዲህ በአሜሪካ በኩል የሚመጡት። ይህም ትልቅ ሲግኒፊካንስ አለው። ምክንያቱም ጄዲ ቫንስ ምክትል ፕሬዚዳንቱን ለድርድር መላክ ማለት ዶናልድ ትራምፕ ምን ያህል ለዚህ ጉዳይ ምን ያህል በድርድር እንዲያልቅ ምን ያህል ፍላጎት እንዳላቸው ነው የሚያሳየው። ኢራንም ደግሞ እስከዛሬ ድረስ እንደምታውቁት በጄሬድ ኩሽነር በኩል ነው ስትደራደር የነበረው። አሁን ግን ጄዲ ቫንስን የሚያክል ሰው ተልኮ ነው እንግዲህ ድርድሩ እየተካሄደ ያለው ማለት ነው። በዚህ አንጻር እንግዲህ ይገናኛሉ ተብሏል። ነገር ግን የሚገናኙት አሁንም የተለያየ ክፍል ውስጥ እንደሚቀመጡ ነው የታወቀው። ፊት ለፊት አይገናኙም። እዚህ ሆቴል ውስጥ እና አባስ ሩም ነምበር ምናምን ውስጥ ይቀመጣሉ። እነዛ ሩም ነምበር ምናምን ውስጥ ይቀመጣሉ። መሀል ላይ እንግዲህ ሜሴጆችን የሚያስተላልፉት የፓኪስታን ሰዎች ናቸው ነው የተባለው። ነገር ግን ይህ በአደራዳሪዎች የሚተላለፈው መልእክት በኋላ ላይ ጥሩ ውጤት እያመጣ የሚመጣ ከሆነ ሜቢ ፊት ለፊት ተገናኝተው ፋይናላይዝ ሊያደርጉ ይችላሉ ተብሏል። ነገር ግን አሁን የሚጀመረው ግን የተለያየ ሩም ውስጥ ተቀምጠው የፓኪስታን አደራዳሪዎች መሀል ላይ ሜሴጆች እንደሚያስተላልፉ ነው እየተነገረ ያለው። ለማንኛውም ዓለም በሙሉ ተስፋ ያደረገበት የሰላም ድርድር ዛሬ ይጀምራል ተብሎ ይጠበቃል። ምን ሀፕን ያደርጋል የሚለውን ግን I guess we will see.